ዛሬ ከቅዱሳን ታሪክ መካከል የምናየው የታላቁ አባታችን የአባ ኪሮስን ገድል ነው። ይህ ታሪክ የእምነት፣ የጽናት፣ የትህትናና የእግዚአብሔር ፍቅር ታላቅ ምሳሌ ነው። የአባ ኪሮስ መንፈሳዊ ጉዞ። አባ ኪሮስ ከልጅነታቸው ጀምሮ ለእግዚአብሔር የተለየ ፍቅር ነበራቸው። ሰዎች የዓለምን ክብርና ሀብት ሲፈልጉ፣ እሳቸው ግን የሰማያዊውን መንግስት ይፈልጉ ነበር። በቅዱሳት መጽሐፍት ላይ በማሰላሰልና በጸሎት በመትጋት ሕይወታቸውን ለእግዚአብሔር ሰጡ። በወጣትነታቸውም የዓለምን ፈተና በማሸነፍ የምናኔ ሕይወትን መረጡ። የምናኔ ሕይወትን ከመረጡ በኋላ በምድረ በዳ በመኖር በጾም በጸሎትና በትጋት እጅግ ተጉ። ቀንና ሌሊት ለእግዚአብሔር የሚያቀርቡት ጸሎት እንደ ዕጣን ወደ ሰማይ ይወጣ ነበረ። ፈተናዎችና ጽናታቸው። እግዚአብሔርን የሚከተል ሁሉ ፈተና እንደሚገጥመው አባ ኪሮስም በዛ መከራዎችን አሳልፈዋል። የጠላት ፈተና፣ የሰዎች ስድብ እና የአካል ችግርን በመጣባቸው በክርስቶስ ፍቅር አልተለዩም። በሁሉም ነገር እንዲህ ይሉ ነበር፣ የዚህ ዓለም መከራ ከሚመጣው ሰማያዊ ክብር ጋር ሲነጻጸር ምንም አይደለም። ይህ ጽናታቸው ብዙ ሰዎችን ወደ ንስሐና ወደ እምነት አመጣ። ተአምራቶቻቸው። እግዚአብሔር ለባሪያው አባ ኪሮስ የተለየ ጸጋ ሰጠው። በጸሎታቸው የታመሙ ይፈወሱ ነበር። የተጨነቁ መጽናናትን ያገኙ ነበር። የጠፋ ወደ እውነት ይመለሱ ነበረ። ነገር ግን አባ ኪሮስ ለተአምራቶቹ ክብር አይወስዱም ነበር። ክብር ሁሉ ለእግዚአብሔር ይሁን ብለው ያስተምሩ ነበር። ይህም ታላቅ ትህትናቸውን ያሳያል። ትምህርታቸው አባ ኪሮስ ለሕዝቡ የሚያስተምሩት ትምህርት ቀላል ነገር ግን ጥልቅ ነበር። እንዲህ ይሉ ነበር፣ ጸሎትን አትተዉ፣ ትህትናን ያዙ፣ ለሁሉም ሰው ፍቅር አሳዩ፣ በፈተና ጊዜ አትደናገጡ፣ በእግዚአብሔር ተስፋ አድርጉ። ይህ ትምህርት እስከ ዛሬ ድረስ ለክርስቲያኖች ታላቅ መማሪያ ሆኖ ቀጥሏል። የእረፍታቸው ጊዜ። አባ ኪሮስ የመጨረሻ ዘመናቸው ሲደርስ ደቀ መዛሙርቶቻቸውን ሰብስበው በእምነት እንዲጸኑ አስተማሯቸው። ከዚያም እግዚአብሔርን እያመሰገኑ በሰላም አረፉ። ከእረፍታቸውም በኋላ ብዙ ተአምራት በስማቸው እንደቀጠሉም ይነገራል። ከአባ ኪሮስ ምን እንማራለን? ውድ ተመልካቾች፣ ከአባ ኪሮስ የምንማረው በጸሎት መትጋት፣ በፈተና መጽናት፣ ትህትናን መያዝ፣ እግዚአብሔርን ከሁሉ በላይ መውደድ ነው። የቅዱስ አባ ኪሮስ በረከት ከሁላችን ጋር ይሁን። አሜን። ሁል ጊዜ አሜንን አንርሳ። ውድ ቤተሰቦች፣ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ።